የተሰበረ ልብ ዳርቻ። ክፍል 1 የአርባ ምንጭ ውበትና የመጀመሪያው የተስፋ ፍካት። ውድ አድማጭና ተመልካቾቻችን የፍቅር ትርጉም ምንድነው? የብሔር ግድግዳዎች፣ የጦርነት ጩኸት፣ የመለያየት መራራነት፣ እነዚህ ነገሮች ሁሉ ፍቅርን ሊያጠፉት ይችላሉ። ዛሬ የማካፈላችሁ ታሪክ የአብርሃምና የማህሌትን ታሪክ። ፍቅር የትኛውንም ድንበር አሽቀንጥሮ የመጣል ኃይል እንዳለው በግልጽ ያሳያል። ታሪካችን የሚጀምረው በኢትዮጵያ ውብ ክፍል በአርባ ምንጭ ሐይቅና ተራሮች ውበት ስር ነው። አርባ ምንጭ የሁለት ተፋላሚ ክልሎች ልጆች የደብረ ብርሃኑ አብርሃምና የአክሱማ ማህሌት ሳያውቁ የተገናኙበት የሰላም ምድር ነበረች። አንዳንዴ ህይወት በጣም ቀላል ትመስላለች። ሰላም አለ፣ ፍቅር አለ፣ የወደፊት እቅዶች አሉ። በተለይ ደግሞ የዩኒቨርሲቲ ህይወት። በ2012 ዓመተ ምህረት አርባ ምንጭ ዩኒቨርሲቲ ውስጥ እንዲህ አይነት ውብ የሰላም ቅዠት ነግሷል። በዚያ ውብ ግቢ ውስጥ የሰሜን ኮከቦች ይገናኙ መጡ። ማህሌት ከአክሱም ምድር የመጣች በፈገግታዋ ዓለምን የምታበራ ጥልቅና ታታሪ ወጣት ነበረች። መጻሕፍትን ትወዳለች፣ ለክፍሏም ሁሌ ትደክማለች። አብርሃም ደግሞ ከደብረ ብርሃን ውብ ተራሮች የመጣ ቀልድ የማያልቅበት ሁልጊዜ በሳቅ የሚያስደምም በአይኖቹ ውስጥ ብልህነት የሚያንጸባርቅ ልጅ ነበረ። እያንዳንዳቸው በራሳቸው ዓለም ውስጥ ነበሩ። አንዷ በጸጥታ፣ ሌላኛዋ ደግሞ ከጓደኞቿ ጋር በመዝናናት። ግን ጣፈንታ ስክሪፕቱን ሲጽፍ የዘር የክልል ድንበር አየው። አንድ ቀን በዩኒቨርሲቲው ካፌ ውስጥ ማህሌት በሐሳብ ተውጣ ሳለች መጽሐፏ ተንሸራቶ ወደቀ። አብርሃም ከጓደኞቹ ጋር ሲቀልድ ነበር። ያን መጽሐፍ ግን በፍጥነት አንስቶ ሰጣት። ያ የመጀመሪያው የእይታ ልውውጥ፣ ያ ቀላል ፈገግታ፣ የሁለቱም ታሪክ እዚያ ጋር ተጀመረ። ሳይነጋገሩ በአይናቸውና በልባቸው ተግባቡ። አብርሃም የማህሌትን ስልክ ቁጥር ሲጠይቅ ድፍረቱ ከፍቅሩ የመጣ ነበር። ጣቶቹ በጭንቀት ሲንቀጠቀጡ ይሰማቸዋል። እሷም ትንሽ ካመነታች በኋላ ስልኳን ስትሰጠው የአብርሃም ልብ ዘሎ ነበር። በመጀመሪያዎቹ ጥቂት አጫጭር የጽሑፍ መልእክቶች ውስጥ የፍቅር መሰረት መጣ። እንዴት አደርሽ የሚል ቀላል ቃል ከትልቅ ስሜት ጋር መጣ። ቀስ የጥናት ሰዓታቸው ወደ ፍቅር ቀጠሮ ተቀየረ። አብረው ሲያጠኑ አብርሃም ቀሎቹን ሲነግራት ማህሌት በውበቷ ስትስቅ ነበር። አርባ ምንጭ ሐይቅ ዳርቻ ፀሐይ ስትጠልቅ እጅ ለእጅ ተያይዘው የሁለቱም ልቦች አንድ ሆኑ። አብርሃም ደብረ ብርሃንን፣ ማህሌት አክሱምን ትወክል ነበር። ግን ለአርባ ምንጭ ዩኒቨርሲቲ እነርሱ በቀላሉ ማህሌትና አብርሃም ነበሩ። በዚያ ውብ የሀገራችን ክፍል ፍቅር ምን አይነት ኃይል እንዳለው በግልጽ እዩ። እናም ጓደኞቼ ፍቅራቸው ያለምንም የሀገር ድንበር በአርባ ምንጭ ውበት ውስጥ አበበ። ግን ይህ ውብ ምዕራፍ ለዘላለም ሊቆይ አልቻለም። የ2012 ደመናዎች ጥላቸውን መጣል ጀመሩ። የፍቅራቸው መርከብ በአውሎ ነፋስ ሊሰበር ይሆን? በሚቀጥለው ክፍል የሰላም ቅዠት እንዴት እንደተፈረካከሰና ጦርነቱ ፍቅራቸውን በሁለት ከፍሎ እንዴት ዝም እንዳሰኘው እንመለከታለን። እስከዛው ድረስ ሰላም ቆዩን።